መልሱን ከመግለጻችን በፊት ለመገመት ይሞክሩ። ቪዲዮውን ከወደዳችሁ ላይክ፣ ሼር እና ሰብስክራይብ ማድረግን አይርሱ። እስቲ እንጀምር። 4 ሰዎች ወደ ባህር ዳርቻ ለመዝናናት ይመጣሉ። ነገር ግን ከነሱ መካከል አንዱ ሰው አይደለም። ታዲያ ኤሊየኑ ማን ነው? ቁጥር 3 ካላችሁ በትክክል መልሳችኋል። ምክንያቱም የቁጥር 3ን የእግር ዱካ ፈጽሞ ከሰው የተለየ ነው። ከነዚህ 3ቱ ውስጥ ወንጀለኛው ማን ነው? ቁጥር 3 ካላችሁ በትክክል መልሳችኋል። ምክንያቱም በጠረጴዛ ላይ ያለው ጋዜጣ ላይ የቁጥር 3 ፊት አለ። የተለየውን በ10 ሰከንድ ውስጥ አግኙ። ይህንን ካላችሁ ትክክል ናችሁ። ከእነዚህ ሻንጣዎች ውስጥ ገንዘብ የያዘው የትኛው ነው? ሲ ካላችሁ በትክክል መልሳችኋል። ምክንያቱም በኤክስሬ ምስሉ ውስጥ የገንዘብ ጥቅሎች ይታያሉ። በአንድ የልደት ድግስ ላይ አንዲት ሴት ኬክ ከበላች በኋላ በድንገት ወድቃለች። ታዲያ ኬኩን በመርዝ የበከለው ማን ነው? ሲ ካላችሁ በትክክል መልሳችኋል። ምክንያቱም በሲ አጠገብ ያለው ጠረጴዛ ላይ ሚንት ድሮፕስ የተባለ ጠርሙስ ተከፍቶ ይታያል። ይህም መርዙን ወደ ኬኩ የጨመረችበት ይታያል። በአንድ ሱቅ ውስጥ የሎተሪ ቲኬት ይጠፋል። 4 ተጠርጣሪዎች አሉ። ታዲያ የሎተሪ ቲኬቱን ማን ሰረቀው? ቁጥር 4 ካላችሁ በትክክል መልሳችኋል። ምክንያቱም የሎተሪ ቲኬቱ ከቦርሳዋ ውስጥ አድርጋው ይታያል። ዛሬ ያቀረብናቸውን እንቆቅልሾች እንዴት ያገኛችሁ? ስንቱን በትክክል መለሳችሁ? በኮመንት አሳውቁን። በሚቀጥለው ቪዲዮ እንገናኝ። ሰላም።